አባታቸውም እህታቸውም ወንድማቸውም ደህና አላህ አድርግላቸው። እናንተ ሰላም አድርጋቸው። እንደዚህ ሰው የምትረዱት አላህ አድርጋቸው። ሁልጊዜ ምስኪን ضعيف የቲም የምትረዱት አላህ አድርጋቸው። አላሁ ረበና አትና ፊ ዱንያ ሐሰነተ ወፊ ልአኺረቲ ሐሰነተ ወቂና አዛበ ናር برحمتك يا ارحم الراحمين الحمد لله رب العالمين اللهم صل وسلم على سيدنا محمد نحن رسامش ብዙ ያንቺም ዱዓ አድርግላቸው። ከዚህ ዱዓ በኋላ እኔ ዱዓ ለሳቸው አላህ ረጅም እድሜ ከጤና ጋር እንድሰጣቸው። ረጅም እድሜ እናቴ አፊያውን ጤናውን የልጆቱንም ደግሞ ወልዶ ከብዶ ያሳይልን ያ ረብ አድርግላቸው። እናታችን እኔ እኮ ለአላህ ስብሓን ወተዓላ ስለምወዳቸው የኢማነስ እናት የዛሬ 5 ዓመት መጀመሪያ ላይ ዱዓ ያደረጉልኝ ኢማነስ አላህ ስብሓን ወተዓላ እናቱን ረጅም እድሜና ጤና ይስጣቸው። ለልጃቸው ብቻ አይደለም ዱዓ የሚያደርጉት ለሁሉም ነው ዱዓ የሚያደርጉት። እንደው ረቡል ዒዛ ይጠብቅልኝ በረሕመቱ በእዝነቱ። ኢማነስን ደግሞ በኢዝን ረብል ዓለሚን እንደው ሌይል የሚንቀሳቀሱትን በኸይር የሚተዋወሱትን ሷሊሓን ከእናቱ ጋር ቆመን የምንድራ ያርገን በረሕመቱ በእዝነቱ በቸርነቱ። በጣም አላሁ ረቡል ዒዛ ይባረከው። ወንድ እንሞሽርበትን ጊዜ በቅርብ ያርግልን። የኸይር ትዳር ግንኙነታችን ዱንያ ላይ ብቻ አይደለም። ቢኢዝን ረብል ዓለሚን አላህዬ ሱብሓነሁ ወተዓላ ፊርደውስል አዕላ ላይ ይሰብስበን። መቼም በባጢል ተሰብስበን አናውቅም። ስንሰበሰብ በኸይር ነው እዚህ ጋር የምንሰበሰበው። ስንመካከር በኸይር ነው፣ ስንወቃቀስም በኸይር ነው። አላህን ሱብሓነሁ ወተዓላ በረሕመቱ በእዝነቱ በእያንዳንዱ በምናደርገው ነገር ከሱ አስበን የምንሰራ ያድርገን። የእኔ እናት ረጅም እድሜና ጤና ይስጥልኝ። የሰማይ የምድሩ ባለቤት በረሕመቱ በእዝነቱ በቸርነቱ ልጆችንም አብረን ቆመን ወንድማችንን የምንድር በቅርብ አላህ ሱብሓነሁ ወተዓላ ያርገን በረሕመቱ በእዝነቱ። ክፉ አይንካው፣ የምዬን ምንም አይንካው ወንድሜ። አላሁ ረቡል ዒዛ የሰጠኝ ወንድሜ ኡስሚ፣ አሕመድ፣ ናስሮ እዚህ ውስጥ ያላችሁ በሙሉ መቼም በሌላ ነገር ተገናኝተን አናውቅም። በኸይር ስራ ነው የምንሰበሰበው። የሆነ ኸይር ነገር ሲኖር እንሰበሰባለን። ሁሉም ደግሞ በየራሱ የሚሰራው ኮንቴንት አለ። ረቡል ዒዛ አርሐሙ ራሒሚን ነው የኔ ጌታ። ማር አድርጎን በሩን የኸይሩን በር ከፍቶልን የሸሩን በር ዝግትግት አድርጎልን በረሕመቱ በእዝነቱ የኔ ጌታ ፊርደውስል አዕላ ላይ ይሰብስበን። አላ ሱሩሪ ሙተቃቢሊን የሚላቸው ቁርአን ላይ የገለጸልን አለ። ፍልስስ ብለን እዛ የምንጠራራበት እንደው እንዲኮ እናረግ ነበር ዱንያ ላይ እንዲናረግ ነበር ይባባላሉ። ዱንያ እንደሆነች አናቀውም። አንድ ቀን አሲያ ሄደች ተብላችሁ ዱዓ ትሰበሰቡ ይሆናል። ምክንያቱም የማይቀር እውነታ ስለሆነ አንድ ቀን ከመሀላችን አንድ ሰው ይሄዳል። በኸይር የምናስበው በኸይር ተሳስበን ዱዓ የምንደራረግ አላህ ሱብሓነሁ ወተዓላ ያርገን። አላሁመ ሶሊ ወሰሊም ዓላ ሰይድና መሐመድ ወዓላ አሊ ሰይድና መሐመድ። ያጎደልኩት ያቀነስኩት ነገር ካለ አላህ ይቅር ይበለኝ። እኔ ግን ደክሞኛል። ናስርዬ ከጨረሳችሁ ታውቃለህ፣ 2 ቃጢራ የተቀመጥ ነው የሌይል የማታ ማታ ከኢሻ በኋላ ምተኛ ሰው ነኝ እና ትንሽ ጠብቅና አንድ 5-10 ደቂቃ ብቻ ጠብቂና ከዛ ላንቺ እናደርጋለን ኢንሻአላህ። ዙዙ ቴክስት ደርሶሻል? አዎ ደርሶኛል። 100,000 ብሩ ጫሳ ብሏል። ገብቷል ሆነ ተከናወነ በሚለው ሀበሻ 100,000 የኢትዮጵያን ብር በማስገባት ይኸው ደረሰኙን ልኮልናል እንደምታዩት ማለት ነው። ስለዚህ እስቲ አመስግኑልኝ። ወላሂ 10,000 መግባት አለበት። በትንሹ 10,000 ፎሎወርስ ቢያንስ መግባት አለባቸው። አሁን 8,000 ላይ ናቸው። ሱብሃንአላህ። እስቲ እናንተ
ቃል የገቡትን 100,000 አሁን አስገብተዋል። አላህ ስብሐነሁ ወተዓላ ከማያልቀው ርዝቁ አላህዬ እንግዲህ ርዝቁን በርሱ ይክፈትላቸው፣ እጃችሁን ያጣፍጥላችሁ ያ ረብ። በነገራችን ላይ ሪያድና አካባቢው ላይ የምትገኙ እንደ ቤታችሁ ቤቴ ነው ብላችሁ ይዛችሁ የምትሄዱበት በጣም ነው በጣም ኳሊቲውን የጠበቀ የምግብ ጥራቱ የቦታው ንጽህና በጣም ረሃ የሚሆን ቦታ ነው። በጣም ትልቅና በቃ ላይ ፕራውድ የምትሆኑበት ነው። በቃ ይሄ ኢትዮጵያዊ በጣም ሀገር ላይ የተከፈተ ኛተ በሬድ ፋሚሊ keessa wajjin hiriyoota keessa wajjin nama barbaadde wajjin yeroo gaarii dabarsuu yoo barbaaddan filannoon keessan maqaama baabul habashaa mana nyaata baabul habashaa ta'uu isin jenna. Qarqaarsa obboleettii keenyaa irrattis qarshii 100,000 waan niyyatan galmaan gahanii jiranii galatoomaan fadhaa jennaan. ቀጥሉ እንግዲህ ባበል ሀበሻን ልክ እንደ ሀበሻ ሰዎች የሚጎርፉበት መጣም አላህ ያድርገው። ለካፕል ብቻ ሳይሆን ለእንትኖችም አለ፣ ፈርድያም አለ። ማን አሽሙር ለማን ነው? አህመድ ለማን ነው? ካፕል ምናምን የምትለው ለሁሉም አለ። እሺ የኔ ቢጤዎች ለእናንተም አለ። ሂዳችሁ ብሉ፣ ጥብሱንም ቅቅሉንም መረቁንም ጠጡ። በቃ ባረከላሁ ፊኩም። ባበል ሀበሻ ያው የመካ ሰው ሲመርቅ አጠር አድርጎ ነው። ገበያህን የሚና ገበያ አላህ ያርግልህ። ሚና ላይ እኮ ስንት ነው የለም አምጣ ነው እና እንደዛ ወላሂ መክፈል ብቻ መካ የኖረ ሰው ያውቀዋልና ገበያህን የሚና ገበያ ያርግልህ። እርዚቅህን በሐላል የምትበላ ያደርግልህ። እርዚቅህን ሰፊ ያደርግልህ። ለሰው ልጅ እንደው አላህ እርዚቅም ሰጥቶ ሰው ጤና አጥቶ በየሆስፒታሉ የሚንከራተታል። የምትበላው የምትጠጣው የምትደሰትበት አላህ ያርግልህ። እንግዲህ ይኸው ነው። አሚን በል። አሚን ያ ረብ አሚን ብሎ ዙዙ ያንብለንለታል። ኢንሻአላህ አሚን አሚን ብያለሁ ወንድሞቼ። ሽኩረን ናሲር አህመድ ኢማም ሁላችሁም ወንድሞቼ እህቶች ሽኩረን። የማን ሂሳብ ሽር ያዝ ሲያደርግ ገብቶኛል። የኔ ስም ላይ እንደያዘ ረስተኝ እኮ ነው። አንተ ታገኛለህ። ረስተኝ ነው በውስጥ ብላለሁ። መርሐባ ለማንኛውም ያ ጀማ ቅድም 1,800,062 ላይ ነበረን። አሁን የመጣም ባቡል ሀበሻ 100,000 ካሽ ገብቷል። 1.9 1,900,062 እርግጠኛ የሆንበት ማለት ነው። ዞሮ ያው 62 38 ነው 2 ሚሊዮን ማለት ነው። ታዲያችን ለምን እዚሁ አንሞላትም? አንድ ሰው ራሱ አስገብተን እንሞላለን። ያው እርግጠኛ የሆንበት ነው እኮ 2 ሚሊዮን እኮ ያ ቀደምም እኮ 10,000 ብር ኡስታዝ እኮ አስገብተዋል። አብዲሳ ማን ያወረደው? አብዲሳ መሐመድን አብዲሳ የወጅራት ቴፍሜ እችማ ትሙላ አሁን ትሙላ አብዲሳ ወልገሻ ናስሮ እንሷን እንስማ። ኮኪ አለሽ እንዴ? አዎ አህሰን እሱ ልነበር መልክቷን እንስማ እና ትንሽ እቺን ነገር እስክንሞላ ባቡል ሀበሻ ደግሞ ፎሎ አድርጉልኝ። ኮክሻ ካለሽ እስኪ ሚዩታንሽና ሰባህ አልኸይር የሚለውን ያድምጻለ። እስኪ እንደው በደንብ ዱዓ ታደርጉልኝ። መርሐባ ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ምን ልበል አሁን? ቢስሚላህ በጣም ነው የማመሰግናችሁ። ለእኔ ተጨንቃችሁ እዚህ ቁጭ ያላችሁ ሁላችሁም አሳስቧችሁ የእህቴ ጉዳይ የእህታችን ጉዳይ የኛም ነው ብላችሁ እኔ ጋር ስራችሁን ትታችሁ ጊዜያችሁን መስዋዕት አድርጋችሁ እኔ ጋር ቁጭ ያላችሁ በሙሉ እጅግ አድርጌ አመሰግናለሁኝ። ምንዳን የሚከፍለው አላህ እንጂ ሰው አይደለም። እኔ ከማመስገን ውጭ ሌላ ምንም አልልም። አልቆ ደግሞ በደንብ ዱዓ አድርጌ አመስግኜ የምትደሰቱብኝ አላህ ያድርገኝ። ከዘናችሁ ከጠረጠራችሁኝ ቦታ ላይ በጥሩ ነው የጠረጠራችሁኝ፣ ሁሌም በጥሩ የምትጠረጥሩኝ አላህ ያድርገኝ እና በመልካም ባሰባችሁኝ ቦታ ሁሌም እንድገኝ ዱዓይ ነው። ስለተሰባሰባችሁልኝ ሰዎችን እንዳውቅ ስለረዳችሁኝ እጅግ አድርጌ አመሰግናለሁ። አልሐምዱሊላሂ ረቢል ዓለሚን ጀዛኩሙላሁ ኸይር።
ድምጿን ከሰማችሁ ይህን ያህል ያው አሁን እንሙላና ከዛ በኋላ ሰርፕራይዙን ይነግረናል። ሁለቷ ትሙላ መጀመሪያ አለናስ ኢንሻአላህ። አሁን አብዲሳ የማውቀው ሰው ነው። አብዲሳ በነዱበት ለእህቴ ኮኪ እዚህ ላይ ነው ወይስ በውስጥ ነው? ጽፌላት አለው ግን እዚው ላይ ኮንፈረንሱ ይማኒስ ማሻአላህ ከስር እየሰማሁ ነበር። በጣም ደስ ይላል። ለራስ ነው ሁሌም እንደዚህ ተሰባስበን የብዙ ወንድሞች ችግር መፍታት እንችላለን። ነገኛ ምን እንደምንሆን አናውቅም። ኩኪም እንግዲህ ያሰብሽው ተሳክቶ የምትፈልጊውን አይነት ባል ሰጥቶሽ ደስተኛ ሆነሽ እንድናይ መልካም ምኞቴ ነው። ሁላችሁንም ወዳችኋለሁ። በዚህ ሀይር ስራ የተሳተፋችሁ በሙሉ አላህ ሀይር ጅዛችሁን ይክፈላችሁ። ጨርሻለሁ። ቴንኪው። እየሰማሁኝ ነበረ ከስር ትጨርስ። ኦኬ አልጨረስክም ገና ወሎ ብለሃል። አንዲቱን የወሎ ሸበላ ያዝና እፈስ ወይ ታፈስ። ያላገባ ሰው እንዴት ነው ምርቃን ግን የሚሆነው? ቢያንስ እኛን መርቁ በሉን። ስለ ትዳር እኛን መርቅ። ኦኬ አህመድ ካልክ አይቀር ማለት ነው። ያው 2 ሚሊዮን ላይ እርግጠኛ ስለሆነን የ2 ሚሊዮን ዱዓ አድርግ። ጀዛከላ ሀይረን እንደው ጀዛከላ ሀይረን። አዎ አሲያ እያለች እኔ ዱዓ ባረግ እንደው ስላቅ ነው የሚሆነው። ባለትዳሮች እስቲ ያድርጉ ካልክ የ2 ሚሊዮን የሚመጥን ዱዓ እኛ አሚን እንላለን። ገዝታቸው ምን አላፊን ሰብስቤ በነበር አላሁ ጌታዬ ወይ ያለውም ቁጭ ሲያደርግ የነበረውን ኮፒ ሊንክ ሲያደርግ የነበረውን እንዲሁም ደግሞ ካለው እንዲሁም ከሌለው ቀንሶ የሰጠውን ሁሉ አላህ እንደው በጀነት ይሰብስበው። ጀነት ይሰብስበው። የሰው ልጅ ትልቁ ህልሙ ጀነት ነው። አላህ በጀነት ሁላችንንም ይሰብስበን። ከዛ ውጭ ደግሞ እህታችን ሰሞኑን አጀንዳ ሆና እንደዚህ የእሷን አጀንዳ ሲያሮጡ የነበሩ እህቶቻችንን አላህ ቀልብ ይስጣቸው፣ አላህ ሂዳያ ይስጣቸው። አላህ ሰጥቷቸው ከዚህ ከመቀኝነትና ከክፋት አላህ ነጃ ይበላቸው። የሰው ልጅ ካገኘ እኮ ምቀኛ አይሆንም፣ ማጣት ነው ክፋቱና እንደው አላህ ይስጣቸው። ለእናንተ ቢዚ የሚያደርግ ነገር ይስጣቸው። አላህ ቢዚ የሚያደርግ ሀብት ይስጣችሁ። በራሳችሁ ሀጃ ቢዚ የምትሆኑበትን ሀብት ይስጣችሁ። እኛ መቀኝነት እንደው ይስፋል፣ እንደው ቡትንትን ይውጣ፣ እንደው ሀብቱ እንደው ይዝረክረክ። ያኔ በራሳችሁ ሀጃ ቢዚ ትሆናላችሁ። እህታችንም ኮኪ ያሰበችው ተሳክቶ ዛሬ ላይ የምትፈልገውን ነገር አግኝታ ሙሽራ ሆና በሰርጓ የምንጠራ ነገም የጀነት ሙሽራ የምትሆን እህታችን አላህ ያደርጋት። አሚን። እዚህ ጋር ከጎና ያለውን ደግሞ ጀግና ወንድሜን፣ ለሴቶች ጠበቃ የሆነውን ወንድሜን፣ ስደት ላይ ያሉ እህቶችን ጠበቃ የሆነው ወንድሜ አላህ ከፍ ያድርገው። በሀብትም በዝናም ተናግሮ አሳማኝ እንዲሁም ደግሞ ሰርቶ ተመስጋኝ ገንዘቡንም በረካ አድርጎለት የሚሰጠውንም ዙርያ ደግሞ ከውስጡ የሚወጡትን ደግሞ ሷሊህ አድርጎ ለሀገርም ለኡማውም ለሁሉም የሚበቃ ዙርያ አላህ ይስጣ። አሚን። ከታች ያለውም ወንድሜ ማንስ ደግሞ እንደው አላህ እንደው ሷሊሂቱን የጀነት በር ቁልፍ የሆነችውን የሪዝቅ በር ቁልፍ የሆነችውን የትም ያልተነካችውን ከእስቲንጃው ውጭ ምንም ያልነካትን አላህ ጀባ ይበለ። ጌታዬ ወይ ስባ አሚን። ወንድሜ ኡስማንም ኸይር ባለበት ቦታ ሁሉ አለ። ወንድሜ ኡስማን በየቦታው ኸይር ባለበት ቦታ እንደው የትም አጥቼው አላውቅም። አላህ እንደው በኸይር በራፍ ጀነት ከሚገቡት ባሮች መካከል አላህ ያደርገህ። ርዝቅህንም አላህ ያስፋለህ። ይህን መካ መዲናንም አሁን ትኬት እየቆረጥክ ኡምራ ይዘህ እንደምትሄድ አላህ የራስህን ትልቅ የተትረፈረፈ ሀብት ሰጥቶ በራሴ ግል ፕሌን እንደው መሻይኮችን እየሰበሰብክ የምትሄድበትን ሀብት አላህ ይስጠህ።
ሰላም ለአንተ እንኳን አዘነብኩት። አሚን አሚን አሚን። ማሻአላ ወላሂ ከልብ ነው። ዙዙ እህቴ አንቺ ተናጋሪ አሳማኝ። ይህ ምላስሽን አላህ ኸይር ነገር ምሰሪበት፣ ዙርያሽን ምታበዥበት፣ ጥሩ ጥሩ ነገር ለሀገር የሚጠቅም እየሰራሽ ነው። ወደፊትም ምሰሪበት፣ ሀብቱንም ደግሞ አትረፍርፎ ማለት ነው። ሀገር እንደወከልሽ ሀገር የሚወክል ሀብት አላህ ይስጥሽ፣ ጤና ይስጥሽ። ሷሊ የሆነውን ደግሞ እየተክለፈለፈ እያልን ነው የምንሄደው፣ አምሮብን ደመቅ ብለን። ምክንያቱም ዲናችን ነው በቃ ይህንን የሚያዝን። ዱኒያ በጣም አጭር ናት። ስለዚህ አንዳንዴ ደግሞ ስደት ይደክማል ታውቃለህ። እስፔሻሊ አረብ ሀገር ላይ ሲሆን በግራ በቀኝ እጅ ሰርተ በግራ ለእነሱ ነው መልሰ የምሰጣቸው። ስለዚህ እኔ ደግሞ ወደ ሀገሬ ገብቼ ባለኝ ተሰሚነት ባለኝ ሙያ ባለኝ ገንዘብም ጭምር ሀገሬ ላይ ነው ክፉም ደጉም የትኛውንም ነገር ማሳለፍ የሚፈልገው አላህ የቀደረልኝን ነገር ማለት ነው። ግን በግሌ ወላሂ በጣም ደክሞኛል። ይደክማል ስደት በቃ እና ኢንሻአላህ አላህ ያሰብኩት ነገር አሳክቶልኝ ወደ ሀገሬ ገብቼ ሰርቼ እንድለወጥ 10 ዓመት ነው የቆየሁት። ያው ከአሁን በኋላ ደግሞ ሄዶ መመላለስ ሳይሆን ጠቅለል ብዬ ወደ ሀገሬ ገብቼ በሰላም እንድኖር ዱዓ አድርጉልኝ። ዋናው ሀሳቤ እሱ ነው። እናትና አባቴን በህይወት አሉ። እነሱን እየካደምኩ ዱዓቸውን እየተቀበልኩ ከነሱ ጋር ጠዋት ተነስቼ ቁርሴን እየበላው ቡና ማታ ከነሱ ጋር እየጠጣው በሰላም መኖር ይፈልጋለሁ። ኢንሻአላህ ኢንሻአላህ። ምናልባት ደግሞ አንድም ቀን እኔ ወላሂ ነው የምላቸው፣ አላህ ምስክሬ ነው። እኔ ረመዳን ወር ውስጥ እናትና አባቴን ኡምራ ወስጄ ከነሱ ጋር ነው መካ ያሳለፍኩት። እኔ እያንዳንዱን የማደርገው ነገር አላህ ያውቃል ውስጤን። እኔ የትኛውንም ነገር ለሪያ ብዬ ከሰው ምስጋና ለማግኘት ብዬ ያደረግኩት ነገርም የለም። አላህ ምስክሬ ነው። ምናልባት ሰው የምናደርገው ነገር ሚዲያ ላይ ስለሆነ በአደባባይ ላይ ስለሆነ ሊመስል ይችላል። ታውቃለህ፣ የሚያምኑክ የማያምኑ ሰዎችም አሉ። እኔ ግን ለአላህ ብዬ አንድ ቀን ኸይር ነገር ከሰራው አሁን ያልኳቸው ነገር ተሳክቶልኝ ስደት በቃክ ብሎኝ ወደ ሀገሬ አላህ በሰላም አስገብቶኝ በሰላም እንድኖር ያድርገኝ። ቀጥል በቃ ጨርሻለሁ። ኢንሻአላህ ይሳካል። ያው የሰው ልጅ በተለይ ከስደት ወደ ሀገር ሲገባ ብዙ ቻሌንጅ አለው። በስደት ያሉ ወንድሞችንም እዚሁ ላይ የምናገረው የምመክረው ነገር በስደት ህይወታችሁ የሆነ ቫሊዩ አድ ማድረግ አለባቸው፣ የሆነ ነገር መጨመር አለባቸው። ስደት ላይ የወጣችሁበት ዓላማ አለ። ያንን ዓላማ ከማሳካት ወደኋላ አትበሉ። ራሳችሁን ከጊዜም ከገንዘብም እንዲሁም ከእውቀትም የሆነ ነገር ካላችሁ ላይ የሆነ ነገር መጨመር ይኖርባችኋል እና ያንን ይዛችሁ ደግሞ ሀገራችሁ ላይ የምትሰሩትን ስራ ሀገራችሁ ላይ የምታስቡትን ነገር ለማሳካት ህልም የምታልሙት እዛ ሆናችሁ ነው። ሀገር ከገባችሁ በኋላ ስራ ፈልጌ ብዬ የሚለውን ነገር መጀመሪያ ስራም ለመፈለግ ለምንም ህልም ያስፈልጋችኋል። ምን ላይ እንዴት ነው ምንድን ነው የሚለውን ነገር በተቻለ አቅም ዛሬ ላይ ያላችሁበት ሁኔታ አመቺ ነው ሰርች ለማድረግ ምን ላይ ኢንቨስት ለማድረግ እንዴት መንቀሳቀስ አለብኝ ምን መስራት አለብኝ የሚለው ሰርች ለማድረግ አሁን ጊዜ በጣም ሰፊ ጊዜ ያላችሁ ይህን ጊዜያችሁን በደንብ ተጠቀሙ ለማለት እወዳለሁ። ጊዜያችሁን ተጠቀሙ፣ ጊዜያችሁን አታባክኑት። እያንዳንዷን ጊዜ በስነስርዓት ተጠቀሙ። በተለይ በመካከለኛው ምስራቅ የምትገኙ በደንብ ትኩረት አድርጋችሁ ራሳችሁ ላይ ስሩ። ራሳችሁ ላይ ከሰራችሁ ትልቅ ደረጃ ትደርሳላችሁ። በመቀጠል ወንድሜ ናሲር፣ ያው ሀገር መግባት በጣም ቀላል ነገር ነው ሰው የሚመስለው። ሀገር ላይ መስራት ማንም ሰው ቀላል ነው የሚመስለው። ብዙ ቻሌንጅ አለው። ብዙ ቻሌንጆችን ግን ለመጋፈጥ ዝግጁ መሆን ይኖርባቸዋል ሁላችሁም፣ ናስርም። ምክንያቱም ከትንሹ ነገር እያያችሁ ነው። እናንተ ጋር አሁን በቪዲዮ የመጣሁት መብራት እንኳን የለም ነበሩ። የሆነ ብቻ ትንሽ እንትን የሚሉ ነገር አለው። ውጭ ሳውዲም ሆነ ዱባይም የተለያዩ ሀገር የለመድነው ነገር ሁሉም ነገር ገር በገር ነው። ያንን ቻሌንጅ ትናንሿን ጀምሮ እስከ ትልቁ ያለውን ቻሌንጅ መጋፈጥ መቻል ይኖርብናል። ኢንሻላህ ናስሮ፣ አንተ ጠንካራ ልጅ ነህ። አንተ ኢትዮጵያ ገብተህ ብዙ ነገር መስራት ትችላለህ ብዬ አስባለሁ።
ነገር ግን እንደዚህ የሆነ ድርጅት አምባሳደር ሆነ ሳይሆን ማየት እንፈልገው በስር ብዙ አምባሳደር ስታንጋጋ ነው ማየት እንፈልገው። አላህ ደግሞ ያንን ኒዕማውንም ሀብቱንም እርዚቁንም አላህ ይስጥ። በስርህ አንድ ሁለት ሳይሆን 30-40 ኢንፍሉዌንሰር እየመጣ የናስርን ድርጅት ፕሮሞሽን የሚሰሩበት ናስርም ከፍ ብሎ ድርጅቱ ከድርጅትም አልፎ የራሱ ፋውንዴሽን ኖሮት ዜጎችን የሚረዳ የታመሙትን የሚደግፍ የቲሞችን የሚያበላ የሚያጠጣ የሚያለብስ መስጊዶችን የሚገነባ ኸይር ስራ በተባለበት በሙሉ የናስር ትሬዲንግ ወይም የናስር ፒኤልሲ ብለነዋል። የናስር ፒኤልሲ ከበር አድርጎታል የምትባልበትን ሀብት ከሪዝቅ ሰፊ ርዝቅ ጋር ማለት ነው ጤና ጋር ፍቅር